استنى رجعت هبان رجعنا عرنا الو الو اشتياق لديك. ماشي. السلام عليكم ورحمة الله وبركاته. የኮሜንት አርበኛ ነው። ኮሜንት ላይ መጻፍ ይችላል። ዋሌኩም ሰላም ወራህመቱላሂ ብዙ ሳልጨርስ አታስወርደኝ በኋላ ያኔ ደሩሪ የሆነ ነገር ነው እና መልስልኝ ማለት ነው። እና ጥያቄ ወንድሜ የሆነች ልጅ ሊያገባ ነበር ማለት ነው። ያኔ እሱም ዳይ ነውም ያቀረም ነው። ግን አሁን ያችም ልጅ በዲኗ ጠንካራ ናት እና እሱ ሊያገባ ሲሆን አሁን ቤተሰቡ ኒካ አታስርም የራሴ ጎሳ ካልሆነች፣ እሱ ደግሞ ያኔ እስላም እስከሆነች ድረስ እኔ ዲኗን ብቻ ነው የወደድኩት ብሎ አሁን ላይ በጣም ተሰባጅቶ ስላለ እስ ጠይቅና ንገረኝ፣ እኔ ብቻዬን ኒካ ማሰር እችላለሁ ወይ? ይችላል። ያኔ ጎሳ የሚባል ነገር አለ ወይ? በቃ በላኢላሀ ኢለላህ ከሆነ ሰለምቴ የሚባል ነገር፣ ሰለምቴ ማለት ምን ማለት ነው? ሰለምቴ ማለት ጀግኖች ናቸው። በሙስሊምና ላይ ካደገው በላይ የሚበልጡ ጠንካራ የሆኑ የሙስሊም አካሎች ናቸው። ለምሳሌ መጀመሪያዎቹ ሰለምቴዎች የነብስ ላ ሰሃቦች ናቸው። በእነዚያ አማካኝነት እስከዛ ድረስ የቆየባቸው ሰለምቴ ማለት ነው። ከሰለሙ በኋላ በዲናቸው ከማንም በላይ ጠንክረው እየሰሩ ያሉ የሙስሊም አካል ሰለምቴዎች ናቸው። እሺ የጌታ ሰው ጸጋና ሰላም ይብዛሎት። እንዴት ኖት? لا حول ولا قوة إلا بالله حبيبي ነገሩ የጌታ የሚባለው ቃል ግን ሆቴል አልፌ ነበር። ሀቢቢ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? እኔ እኮ ክውር ያልኩት እኮ እቺ ኮፍያ በቃ እንደውም አንዳንዴ እንደዚህ ላድርጋት እኮ እያልኩ እኮ ነው። እዚህ ሀገር ላይ ትንሽ ሀርድ ነው ሀቢቢ። እኔ ወላሂ ቁርአን ስቀራ በሰጥ እድለኛ ነው እኮ አንተ ቁርአን ስቀራ ብገባ ኖሮ ነበር ደስ ቢለኝ። መመሰጥ ነው ፈልገው በቁርአን እና ቁርአን ቢገርም ነገር ያው ላንተ አይነገርም። ቁርአንን ተመስጦ ለሚያዳምጥ ሰው መድኃኒት ነው፣ ፍቱህ መድኃኒት ነውና እኔ እንደውም አንዳንድ ጊዜ ቁርአን ተመስጬ ሳዳምጥ ቢገርምህ እንደዚህ እየወረደ ነው የሚጠፋልኝ አንዳንድ ነገር እዚህ ጋር ውጥር ብሎ ሲያደትል የሚይዘኝ ነገር ማለት ነው። እና ቁርአን ላይ ሰዎች እንትኑን ብቻ ሳይሆን የቀልብን ራሱ ማረጋጋቱ ብቻ ሰው ለብዙ ነገር መድኃኒት ነው ቁርአን። በደንብ ላመነበት ሰው ላላመነበት ሰው ማስቸገር ላመነበት ሰው እና ያንተን ቁርአን ማሻአላህ አላህ ይጠብቅህ። አላህ ይጠብቅህ ለማለት ነው። እና ምርጥ ምርጥ ደግሞ ተከታዮችን ደግሞ በቁርአን መቅራት ቀርቶ ደግሞ ሰዎችን የሰዎችን ልብ የሚያረካ የሚሆንን ቁርአን የሚቀሩ ሰዎችን አላህ ያብዛልን። እየተሳለ ለማለት ነው ሀቢቢ። ሌላ ጊዜ ልግባ በአላህ አንተ ቁርአን ስትቀራ ማዳመጥ ነው። አሚን ኢንሻአላህ። ሽክራን ጀዛከላህ ኢንሻአላህ። እና ማግባት ይችላል። እሺ ሰው በዘሩ ዘር መስፈርት አይደለም ኒካ ለማሰር። ከየትኛውም ዘር ብትሆን ችግር የለውም። እሷ ቤተሰብ በዚህ ነገር መከልከል አይችልም፣ ወይም ይሄንን የመከልከያ ሰበብ ሊያደርግ አይችልም። እና ከየትኛውም ሀገር ትሆን ማግባት ይችላል። ከየትኛውም ዘር ትሆን ማግባት ይችላል። ዲን እና አክላቅ እስካላት ድረስ በዲና ያማረላት እና አክላቋ ውዙ ወላሂ ብር እንደገጠመኝ ታውቃለህ። ቤቴ ስገባ ይኸውልህ እንደዚህ ኢነ ሊላሂ ወኢና ኢለይሂ ራጂዑን ለጥፎብኝ የሄዱት እንዲያው ተመልከት። አየህ ምን ለጥፎብህ ነው? አየሁ እንደገና ቤቴ ላይ ለጥፎ እንዴት እንደደነገጥኩ ብዙ ቢላሂ ይሽታረኝ። አየህ ማን ይወጣው ሱብሃንአላህ። ትኑ እዚህ ምናምናቸውን ያመልካሉ። ይህ አለዊ ምናምን የሚሉት ነገር አለ።
አላሁ ሙስተዓን ተመልከት። ይኸውልህ ሰው አላህን እንደማመን በዚህ ምናምን ያምናል። እንዴት አሁን ስመጣ በቃ ቀድሜ ኢንፎርሜሽኑን ባላቅ ዶሮ ማለት ነው ወደ ደነግጥ ነበር። ተመልከት የሸይጣን እኮ ጥፍር እኮ ነው ራሱ። ሱብሓነላህ አየው እንዲህ አይነትም አለ ያቸዋልና ሱብሓነላህ። አላህ ይጠብቀን። ወላሂ ያስፈራል። አሁን ለዚህ ምናምን ነገር ለጥፎ ምን ፈልጎ መሰለ? አይ ዶንት ቲንክ ምናልባት ገንዘብ ፈልጎ ነው። በቃ ለዚህ አሁን እንደዚህ ለጥፋሉ። መጣና አምጣና ገንዘብ አምጣ ነው። አላህ እንግዲህ የለጠፈችውንም አላህ ሂዳያ ሰጥቷል። ይህንን የሚያምኑትንም ራሱ ሂዳያ ሰጣቸው። ቀጥተኛው መንገድ መርቷቸው በነቢዩ ሰለላሁ ዐለይሂ ወሰለም መንገድ የሚሄዱ ያርጋችሁ ያድርገን። አላሁመ ሰሊ ወሰለም ዐላ ሰይድና ነቢና መሐመድ ሐቢብ። አሚን አሚን አሚን። ሹክራን ጀዛከላህ ኸይር ወንድማችን። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። አማን ነው። ሰላም ነው አልሐምዱሊላህ። ሁሱ ሴት ልጅ ቅንድቧን ማሳጠር እንዴት ይታያል? ያኔ የተወሰነ መቀነስ ረዝሞ መቁረጥ ማለት ነው። በጣም ረዝሞባት ከሆነ አይኗን እስከ መጋረድ የደረሰ ከሆነ የዛኔ ችግር የለውም። ከዛ ውጭ ግን ለውበትና ለመልክ ብላ ምንም ያረዝመውን አይቻልም፣ አይፈቀድም። አይናቸው ቅንድብ የሚረዝምባቸው ደግሞ ሲያረጁ ጊዜ ነው። አይታችሁ ከሆነ በአብዛኛው ሽማግሌዎች፣ አሮጊቶች የዛኔ ቅንድባቸው በጣም የሚረዝምና ወደ አይናቸው እንትን ሊል ይችላል። ከዚያ ውጭ ግን ለውበትና ለቆንጅና ብላ እንትን የምትል የምታሳጥር ከሆነ አይፈቀድም። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አናሚሳ ወልሙተነሚሳ ሲል መጥተዋል። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ቅንድብን የሚቀነደቡና የሚያስቀነድቡ ሰዎችን ረግመዋቸዋል። ስለዚህ ከታላላቅ ወንጀል ነው፣ አይቻልም። መርሐባ። ጸጉርን መቁረጥም እንደዛው ነው ማለት ነው። ጸጉር መቁረጥ ልክ እንዲሁ በጣም ከረዘመና ለማንከባከብ ጊዜ የሚወስድባት ከሆነ የዛኔ ወይንም ደግሞ ለመንከባከብ አቅሙ የሌላት ከሆነች ልጅቱ ጸጉሯ በጣም በዝቶ የምትንከባከብበት አቅም ከሌላት የዛኔ በጣም ረዝሞ ካስቸገራቸው ጫፉን ቢቆርጡ ትንሽ ችግር የለውም። የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ጸጉራቸውን ቀንሰዋል። የተወሰነች ጫፏን በጣም ረዝሞ ሲያስቸግራቸው ለዒባዳ ያዘናጋቸው ስለነበር በጣም ከረዘመ ለመንከባከብ የሚያስቸግር ከሆነ የዛኔ ጫፉ ትንሽ የሚቀንስ ችግር የለውም። ግን እንደዚህ አይነት ጸጉር ያለው ነው ዛሬ ኢትዮጵያ ነው። ጸጉሯ ወርዶ ከጆሮ በላይ ከሆነ ግን አይቻልም በፍጹም። ከወንድ ጋር ይመሳሰላሉ። ከዛ በኋላ ያችን ከቆረጡላት። እሺ መርሐባ። የመጨረሻ ጥያቄ እስኪ የባል ሀቅ ንገረኝ የተወሰነ። የባል ሀቅ ባል በመልካም ሲያዛት ጊዜ ልትታዘዝ ይገባል። በመጥፎ ሲከለክላት ጊዜ ልትከለክል ማለት እሺ። እና እኩል ሀቅ ነው ያላቸው በዚህ ጉዳይ ነገራችን ላይ በመልካም ማዘዝ እና ከመጥፎ መከልከል በሚለው ላይ እና ያ ነው። ሚስትም በመልካም ታዘዋለች፣ በመልካም ያዘታል። እሱ መጥፎ ሲሰራ ትከለክለዋለች፣ መጥፎ ስትሰራ ይከለክላታል። ሌላው ነገር የቤት እሱ ሚስቱን የማስተዳደር ኃላፊነት አለበት። እሷ ደግሞ በመጥፎ እስካላዘዛት ድረስ የዛኔ ልትሰማ ይገባል። ምናልባት ከቤት መውጣት ብትፈልግ የዛኔ ልታሳውቀውና ልትነግረው ይገባል። ያለ ፈቃዱ እንደፈለገች መውጣትና መግባት እሱ ጥሩ አይሆንም። ለሱም ለትዳራቸው ጥሩ አያስኬድም። እስካገባች ድረስ በባሏ ሀቅ ስር ትሆናለች። የዛ ይህ ነው እና ብዙ ሰው የሚመስለው እሱ ብቻ የሚያዝ ይመስላችኋል። እሷም ልክ እንዲሁ በመልካም ታዘዋለች፣ ከመጥፎ ትከለክለዋለች። እኩል ሀቅ አላቸው። አላህ ይህም በቁርአን ላይ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። ለእነርሱ ላይ ባለው ልክ በእናንተም ላይ ልክ እንዲሁ ለእነርሱም ሀቅ አላቸው ለሴቶቻቸው ብሎ ተናግሮላቸዋል። ልክ እንዲሁ ደግሞ ሐዲስም ላይ
ለሁነ ማዕለይኩም ወዐለይሂነ ማዕለይሂም ብለዋል። ለእናንተ በእነርሱ ላይ ያለው በእነርሱ ላይ በእናንተ ያለው ላይ ሐቅ አላቸው እኩል ብለው ተናግረዋል። ስለዚህ እሺ ጀዛከላህ ኸይር። ሰላም። እሺ ልጆች ተሻለ ወይ? ያሳያቸው ምናልባት ለውጥ ያለ ይመስለኛል።